አንጋፋዋ አርቲስት ፍሬህይወት ባህሩ ከዚህ ዓለም በሞት ተለየች። አርቲስትና ኮሜዲያን ፍሬህይወት ባህሩ ባጋጠማት ድንገተኛ ህመም ከዚህ ዓለም በሞት ተለይታለች። አርቲስቷ የቀለጠው መንደር፣ ፎርፌ፣ ረመጥ፣ ነቃሽና ሌሎች በርካታ በሀገር ፍቅር ቲያትር ቤት በተሰሩ ቲያትሮች እንዲሁም በበርካታ የሀገራችን ፊልሞች ላይ ተውናለች። አርቲስት ፍሬህይወት በሀገር ፍቅር ቲያትር ቤትም በውዝዋዜና በዳንስ ተቀጥራ በብቃት የሰራች ተወዳጅ አርቲስት ነበረች። ብርድ ብርድ እያለኝ ነው እያለች አረፈች። አርቲስት ፍሬህይወት ባህሩ ዛሬ መስከረም 22 ቀን 2018 ከጠዋቱ 3:30 ሰዓት ላይ ሻወር ወስዳ ልብሷን ቀይራ ወደ መደበኛ ስራዋ ለመሄድ በዝግጅት ላይ ሳለች ብርድ ብርድ አለኝ በማለት ፒያሳ ጣሊያን ሰፈር በሚገኘው በመኖሪያ ቤቷ አርፋለች። አርቲስት ፍሬህይወት ባህሩ የቀለጠው መንደር፣ ፎርፌ፣ ረመጥ፣ ነቃሽና ሌሎች በርካታ በሀገር ፍቅር ቲያትር ቤቶች በተሰሩ ቲያትሮች ላይ በብቃት ተውናለች። አርቲስት ፍሬህይወት በሀገር ፍቅር ቲያትር ቤት በውዝዋዜና በዳንስ ተቀጥራ ችሎታዋን በመድረክ ካሳዩት አንጋፋ ከያንያን መካከል አንዷ ነበረች። በሀገር ፍቅር ቲያትር ለበርካታ ዓመታት በሙያዋ ያገለገለችው አርቲስቷ በበርካታ ፊልሞች፣ የቴሌቪዥን ድራማና የሙዚቃ ክሊፖች ላይ በትወና ተሳትፋለች። አርቲስት ፍሬህይወት ባህሩ አርብ መስከረም 23 2018 ከጠዋቱ 3 ሰዓት እስከ 4 ሰዓት ባገለገለችበት ሀገር ፍቅር ቲያትር ቤት የክብር ሽኝት የሚከናወንላት ይሆናል። የቀብር ስነ ስርዓቷ ረፋድ 5 ሰዓት እስከ 6 ሰዓት ባለው በቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን የሙያ አጋሮቿ፣ ወዳጅ ዘመዶቿ በተገኙበት ይፈጸማል። አርቲስት ፍሬህይወት ባህሩ የሁለት ሴት ልጆች እናትና የልጅ ልጅ ልጅ አይታለች። ፍሬዬ ነፍስሽ በሰላም ትረፍ እንጂ ሌላ ምን ይባላል? ትናንት ከአንዲት ወዳጄ ጋር ተገናኝተን ሞት ላይ እንደምመሰጥ የሞትን ጉዳይ አጨንቁሬ እንደማየው እየነገረችኝ ነበር። እውነትነትም አለው። የመኖራችን ነገር መልኩ የሚታየው ሞት ጋር ይመስለኛል። ተወዳጇ ሳቅና ፈገግታ ከፊቷ የማይጠፋው መልካሟ አርቲስት ፍሬህይወት ባህሩ ሐሙስ ጠዋቱ 3:30 ላይ በድንገት አርፋለች። ሰሞኑን ጉንፋን አሟታል። ይሁንና ትናንት አመሻሽ ላይ ከወዳጇ ጋር ተደዋውለው 4 ሰዓት ተደዋውለው ምሳ ሰዓት ተገናኝተው ምሳ ሊበሉ ቀጠሮ ይዘዋል። ከነጋ ተነስታ በሰላም ገላዋን ትታጠባለች። የምትደውልበት 30 ደቂቃ ሲቀረው ግን አረፈች። ይሄው ቀጠሮም ሁሉም ነገር ቀርቶ ወዳጅ ዘመዶቿ ሥርዓተ ቀብሯን ለማስፈጸም ደፋ ቀና እያሉ ነው። በዚህ አለመደነቅ እንዴት ይቻላል? አሁን ከደቂቃዎች በፊት ወደ አንድ ባንክ ኃላፊ ቢሮ ሄጄ ለምሳ ስለመወጣ ከሰዓት በኋላ ተመለስ ብለውኝ ወጥቻለሁ። በዚህ መሃል ነው የሰው ሕይወት የሚያልፈው። ዛሬ ከሰዓት በኋላ በሕይወት ወደዚያ ቢሮ ላልመለስ እችላለሁ፣ ወይም ይመጣል የተባለው ኃላፊም ላይመለስ ይችላል። ወደድንም ጠላንም አስታውሰነውም ረሳነውም ሕይወት እንዲህ ናት። እስቲ ይሁን። እህት ዓለም ነፍስሽ በሰላም ትረፍ ይለናል ቴዎድሮስ ተክለአረጋይ። የአርቲስት ፍሬህይወት ባህሩ የአይን ብሌን በመለገሱ ሁለት ብርሃናቸውን ያጡ ሰዎች ብርሃን ይመለሳል። እሳቸው ቢያልፉም ብርሃናቸው ያው ነው። አርቲስቷ በአይናቸው 3 ጊዜ ለማየት በማሰብ የገቡት ቃል ተፈጻሚ ሆኗል። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት የአርቲስት ፍሬህይወት ባህሩን የአይን ብሌን በወንድማቸው ድንበሩ ባህሩና በቤተሰቦቻቸው መልካም ፍቃድ ተወስዷል። የተነሳው የአርቲስቷ የአይን ብሌን ለሁለት ሰዎች ብርሃንን ይሰጣል። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት በአርቲስትና ኮሜዲያን ፍሬህይወት ህልፈት የተሰማውን ጥልቅ ሐዘን እየገለጸ ለወዳጅ ዘመዶቿ መጽናናትን ይመኛል። በአይኑ 3 ጊዜ የዩበት የህይወትና የብርሃን ስጦታ
ደም ይለግሱ ብሌኒዮን ቃል ይግቡ ይለናል። ለቀብር ቦታ ግማሽ ሚሊዮን ብር ክፈሉ ተባልን። ዛሬ በወዳጄ አርቲስት ፍሬህይወት ባህሩ ጉዳይ 4 ኪሎ ቅድስት ሥላሴ ጎራ ብዬ ነበር። አንጋፋ አርቲስት እንደመሆኗ ከሙያ ባልደረቦቿ ጎን እንድታርፍ ምን ይጠበቅባታል ስል ጠየቅኩ። በምስሉ ላይ እንደምታዩት ፉካ ውስጥ ከሆነ 120 ሺህ ብር መክፈልና የቤተ ክርስቲያን አባል መሆኗን የሚገልጽ ማስረጃ ታቀርባላችሁ አሉን። እንደው ግቢው ውስጥ መሬት ላይ ቢሆንስ ስንል ጠየቅን። 500 ሺህ ብር፣ ግማሽ ሚሊዮን ብር እርሱም ፓትርያርኩ መፍቀድ አለባቸው። ያው ሥላሴ ግቢ ቦታ የለም፣ ጎረቤት በዓለ ወልድ ቤተ ክርስቲያን ነው ቦታ ያለው ተባልን። ዋጋ ያስጨምራል እንጂ የቀብር አስፈጻሚ መኪናም ካስፈልጋችሁ እናቀርብላችኋለን ተባልን። የአፈር ፍትግ የለውም ይላሉ አበው። የትም ብንቀበር ዋናው በሕይወት ዘመን የሰራነው ነው ስም የሚያስጠራው። አርቲስት ፍሬህይወት ባህሩ ለቤተ ክርስቲያን ሁሌም ታዛዥና በተጠራችበት የምትገኝ ናት። ሌላው ቀርቶ አሁን የቀብር ቦታ ዋጋ ላስወደደባት ሥላሴ ቤተ ክርስቲያን በጥር ወር ሲታደስ ሙያዊ አስተዋጽኦን አድርጋለች። ወደ ገንዘብ ቢቀየር ደግሞ ምን ያህል ሊሆን እንደሚችል አስቡት። በሃይማኖት አባልነትና ተከታይነት ረገድ ኦርቶዶክስ ተዋሕዶ እምነትን የካዱና ጭራሽ ሃይማኖት የሌላቸው ፓጋን የሆኑ ኦርቶዶክስን ፍጹም የካዱ ደህና ገንዘብ ስለከፈሉ ብቻ የሚቀበሩበትም ስፍራ ነው። ቤተ ክርስቲያኒቱ አስተዳደሯን ትፈትሽ። ስም ከመቃብር በላይ ነው። የአፈር ፍትግ የለውም። ዋናው የሕይወት ዘመን ሥራ ነው። በዚህ ልክ ወዴት እየተጓዝን ነው? ቆሞ ኖሯል ያልተባለው ሕዝባችን ሞቶ መቀበሪያ ሲያጣ ምን ይባላል? ይህ ለሁላችንም ደወል ነው ይለናል ቴዲ ካሳ። የኮሜትራ ቤተሰቦች በአርቲስቷ ህልፈት የተሰማንን ሐዘን እየገለጽን ለወዳጅ ዘመዷ፣ ለአድናቂዋ እንደዚሁም ለመላው የኢትዮጵያ ሕዝብ መጽናናትን እንመኛለን። ነፍሷ በሰላም ትረፍልን። ቸር ቆዩን።